እግዚአብሔር ውስጥ ይሄን 3 ቀን ለዚህ ጉባኤ እንድናገር እግዚአብሔር ያወራኝ የነበረ ቃል ነው። ሁለተኛ ነገሥት ምዕራፍ 2 ቁጥር 1 ጀምሮ ያለውን ቃል በጌታ በኢየሱስ አነባለሁ። እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልገላ ተነሳ። ኤልያስም ኤልሳን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ሃሌሉያ። ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለ። ወደ ቤቴል ወረዱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳ ወጥተው እግዚአብሔር ጌታን ከራሴ ላይ ዛሬ እንደወሰደው አውቀሃልን አሉት። እርሱም አዎን አውቃለሁ፣ ዝም በሉ አላቸው። ኤልያስም ኤልሳዕ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለ። ወደ ኢያሪኮም መጡ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳዕ ቀርበው እግዚአብሔር ጌታን ከራሴ ላይ ዛሬ እንደወሰደው አውቃልን አሉት። እርሱም አዎን አውቃለሁ፣ ዝም በሉ ብሎ መለሰ። ቁጥር 6 ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለ። ሁለቱም ሄዱ። ከነቢያትም ልጆች 50 ሰዎች ሄዱ፣ በፊታቸው ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲህና ወዲያም ተከፈለ። ሁለቱም በደረቅ ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳዕን ካንተ ሳልወሰድ አድርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈሴ በእኔ ላይ 2 እጥፍ ይሆን ዘንድ እለምንሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ከአንተ ዘንድ በተወሰደው ጊዜ ብታየኝ ይሆንልሃል፣ አለዛ ግን አይሆንልህም አለ። ሲሄዱም እያዛገሙ ሲጫወቱም እናው የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብቶ ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ኤልያስም አይቶ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ከዚያም ወዲያ አላየውም። ልብሱንም ይዞ ከሁለት ተረተረው። ከኤልያስም የወደቀውን መጎናጸፊያ አነሳ፣ ተመልሶ በዮርዳኖስ ዳር ቆመ። ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውንም በመታ ጊዜ ወዲና ወዲያ ተከፈለ። ኤልሳዕም ተሻገረ። ከኢያሪኮ መጥቶ በአንጻሩ የነበሩት የነቢያት ልጆች ባዩት ጊዜ የኤልያስ መንፈስ በኤልሳዕ ላይ አርፏል አሉ። ሊገናኙ መጥቶ በፊቱ ወደ ምድር ተደፉ ይላል። እግዚአብሔር የተባረከ ይሁን። አሜን ትላላችሁ? እስኪ አንድ ሰው አሜን በባካችሁ። አጠገብ ያለውን ሰው የእግዚአብሔርን ቃል በደም ስማ በሉት። ንገሩት፣ የእግዚአብሔርን ቃል በሉት፣ በደም ስማ በሉት። እግዚአብሔር ዛሬ ምሽት በሉት ይጎበኛል በሉት። ማን እንደሆነ አላውቅም። እግዚአብሔር ዛሬ ምሽት ይጎበኛዋል። ዛሬ የሚጎበኝ አንድ ሰው አለ። ተረኛ የሆነ አንድ ሰው አለ በኢየሱስ። ሃሌሉያ። እግዚአብሔር የተባረከ ይሁን። አንደኛ ነገሥት መነሻ እንደሆነ ወደ ኋላ ሊመልሳችሁና ጥቂት ነገር ነው መናገር የሚፈልገው። ከዛ በኋላ አብረን እንጸልያለን። 19 16 ላንብብ። እግዚአብሔር እንደዚህ ያለው ለኤልያስ አንደኛ ነገሥት ምዕራፍ 19 16 ላይ በእስራኤልም ላይ ንጉሥ ይሆን ዘንድ የናሜስን ልጅ ኢዩን ቅባው፣ በፋንታይም ነቢይ ይሆን ዘንድ የአቤል ሆላን ሰው የሳፋጥን ልጅ ኤልሳዕን ቅባው። ከአዛሄልም ሰይፍ ያመለጠውን ሁሉ ኢዩ ይገለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልሳዕ ይገለዋል።
እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ በአፋቸውም ያልሰሙትን ሁሉ 7,000 ሰዎችን ለእኔ አስቀራለሁ አለ። እግዚአብሔር አምላክ አስቀድሞ ለነቢዩ ለኤልያስ የተናገረውን ቃል ነው እያነበብኩላችሁ። እግዚአብሔር የኤልያስን አገልግሎት ኦልሬዲ እግዚአብሔር አምላክ በኤልያስ በኩል የጀመረው አገልግሎት ወደ ፍጻሜ ደርሶ እግዚአብሔር አምላክ ይህንን የኤልያስን አገልግሎት የሚያስቀጥል ሌላ ተተኪ እግዚአብሔር ፈለገና ወደ ኤልያስ መጥቶ እግዚአብሔር እንደዚህ አለ፣ ኤልያስ ሆይ አለ እግዚአብሔር፣ በአንተ ፋንታ የሚሆን ሰው የሳፋጥን ልጅ ኤልሳን ቅበልኛል። ሃሌሉያ! አሜን በሉ በቃ። ማንን? ኤልሳን ምን አድርግልኝ? ቅበልኝ። በአንተ ፋንታ ነቢይ የሚሆን የአንተን አገልግሎት የሚያስቀጥል በአንተ የተጀመረው አገልግሎት ወደ ፍጻሜ የሚያደርስ ሰው ነው። ዛሬ አንድ ሰው አለ እዚህ ጉባኤ፣ እግዚአብሔር ምስክሬ ነው። በእኛ የጀመረውን አገልግሎት ወደ ፍጻሜ የሚያስቀጥሉ እግዚአብሔር ኃያላን አሉኛል፣ ነገስታት አሉኛል። ዛሬ አንድ ሰው በኢየሱስም በእጥፍ ቅባት ዛሬ አጠገብ ያለውን ሰው ጨብጥ ያዝና እግዚአብሔር ብሉት፣ እጥፍ ቅባት ዛሬ ምሽት ብሉት፣ በአንተ ላይ ሊያመጣ ነው ብሉት። አንድ ሰው አሜን ካለ ይሆንለት። እግዚአብሔር አምላክ ያው ኤልያስ እንደምትመለከቱ በጣም ፓወርፉል ነው፣ በጣም ጨካኝ ነው። የሚገርማችሁ ነገር በዛን ዘመን የነበሩት የእስራኤል ንጉስ የነበረው አክዓብ አንዲት አይዛብ የነበረችውን ሴት አግብቶ የሚገርማችሁ ነገር አግብቶ ህዝቡን ሁሉ የእስራኤልን ህዝብ ሁሉ ወደ አይዛብ መልሶ በነበረ ሰዓት እግዚአብሔር የሚባል የለም፣ አምላክ የዝም አምላክ ነው፣ ካሞሽ ነው። አይዛብ በዛን ዘመን ያመልኩት የነበሩት ካሞሽን ነውና ካሞሽ ነው አምላክ፣ እግዚአብሔር የሚባል ነገር የለም በተባለበት ዘመን ኤልያስ ተነሰና እንደዚህ አለ፣ እግዚአብሔር አምላክ ነው አለ። አሜን። እግዚአብሔር ምንድነው? አምላክ ነው። ቀኝ እጃችሁን ከፍ አድርጉና እግዚአብሔር አምላክ ነው ብሉት። ድምጻችሁን ከፍ አድርጉና እግዚአብሔር አምላክ ነው ብሉት። ጨምሩና እግዚአብሔር አምላክ ነው ብሉት። እግዚአብሔር ምንድነው? አምላክ ነው። ዛሬም በኢየሱስም አምላክ ሊሆንብህ ያለውን እግዚአብሔር ዛሬ ይመታዋል። ሊገዛ የሚፈልገውን እግዚአብሔር ይመታዋል። እስኪ ይመታል ብለስ ባሪያ አድርጎ ሊገዛ ያለውን እግዚአብሔር ዛሬ ከአንቺ ለእግዚአብሔር ይመታል። እና የሚገርማችሁ ነገር ይህንን አገልግሎት እግዚአብሔርን የመግለጥ አገልግሎት ነው የኤልያስ አገልግሎት። የእግዚአብሔርን ታላቅነት፣ የእግዚአብሔርን ችሎታ፣ የእግዚአብሔርን ኃይል፣ የእግዚአብሔርን ልዕልና የመግለጥ አገልግሎት ነው የኤልያስ አገልግሎት። በዛን ዘመን የሚገርማችሁ ነገር ጣዖት በጣም በዝቷል። ምድሪቷን በደንብ ተከታተሉኝ። ምድሪቷን ምን ሸፍኗል መሰላችሁ? ጣዖት፣ ትንንሽ አምላኪዎች ምድሪቷን ሸፍነዋል። ስለዚህ ይህንን የጣዖትን አምልኮ የሚገለብጡ ነቢያትን እግዚአብሔር ፈለገ። ኤልያስ አገልግሎቱን ቅድም እንዳልኳችሁ ኤልያስ አገልግሎቱን እየጨረሰ ባለበት ሁኔታ ውስጥ እግዚአብሔር የኤልያስን አገልግሎት የሚያስቀጥል አንድ ሰው ፈለገ። እሱም አንድ ገበሬ ሰው፣ የግብርና አገልግሎት የግብርና ስራ በግብርና ስራ ከአባቱ ጋር ሳፋጥ ከሚባል ሰው ጋር አብሮ የግብርናን አገልግሎት እያጧጧፈ ያለ አንድ ባለሀብት ሰው እግዚአብሔር ፈለገ። ኢየሱስ ጌታ አሜን። ከዛም እግዚአብሔር አምላክ በኤልያስ በኩል ያንተን አገልግሎት የሚያስቀጥል ኤልሳ የሚባል ሰው ነው፣ ስለዚህ ቀጥታ ወደሱ ሄድ አለው። ኤልያስም ተነስቶ ይህ ሰው እያረሰ ወዳለበት ወደዛ እርሻ እግዚአብሔር ወሰደው። ከዛ ኤልያስ እያለፈ መጎናጸፊያን ሲጥልበት የሚገርማችሁ ነገር ኤልሳ እንደዚያ እግዚአብሔር የተባረከ አሜን። ቆይ ኤልያስ ሆይ
ቤተሰቦችን ልሰናበት። ቤተሰቦችን ሳልሰናበት አልመጣም። መጀመሪያ ቤተሰቦችን ምን ላድርግ? ልሰናበት። እግዚአብሔር የተባረከ አሜን። 3 ነገሮችን እንዳደረገ እንመለከታለን። በዚህ ኤልያስን ከመከተሉ በፊት የመጀመሪያው ቀጥታ ወደ ቤተሰቦቹ ሄደ። ወደ ቤተሰቦቹ ሄዶ ምንድነው ያደረገው መሰላችሁ? ቤተሰቦቹን ተሰናበተ። ሲሰናበት ግን እርሱ ያርስ የነበረው ምኖቹን በሮቹን ምን አደረገ? አረደ። ከዛ በኋላ ቀቅሎ አበላቸው። ከዛ በኋላ ሲሟቸው ምን ቻው፣ ከዚህ በኋላ አትፈልጉኝ። በነገራችን ላይ ቅባት ውሳኔን ይፈልጋል። ቅባት ዝም ብሎ አይመጣም። ክብር ለኢየሱስ ይሁን። አሜን። እስኪ አጠገብ ያለውን ሰው ጨብጠ ያዝና ቅባት ዝም ብሎ አይመጣም ብሉት። ንገሩት። ቅባት ዝም ብሎ አይመጣም ብሉት። ውሳኔን ይፈልጋል ብሉት። ቁርጠኝነትን ይፈልጋል ብሉት። ንገሩት። አጠገባችሁ ለያዛችሁ ሰው እግዚአብሔር ብሉት። ዛሬ አንተ ላይ ብሉት እጥፍ ቅባት ያመጣል ብሉት። ዛሬ አንድ ሰው ያ ሰው ማን እንደሆነ አላውቅም። እግዚአብሔር እጥፍ ቅባት አሜን። አገር ላይ ያስቸገረውን ዘንዶን የሚያስገድል እጥፍ ቅባት፣ የበቀል ቅባት እግዚአብሔር አንዳንዶች ላይ ዛሬ ያመጣል። ቀኝ እጅን ከፍ አድርግና ይሆናል በል እስኪ። ይፈጸማል በል እስኪ። ይሆናል በል እስኪ። ኢየሱስ ጌታ ነው። ሃሌሉያ። እኔ ደስ እያለኝ ነው። አላውቅም ዛሬ አጠገብ ያለውን ሰው እጥፍ ቅባት ይመጣል በል ወገኖች። እጥፍ ቅባት ሲመጣ ምን እንደማረግ ታውቃላችሁ? እጥፍ ቅባት ሲመጣ አንዳንዶች የጨረሱት አንዳንዶች ይሄ ነው የመጨረሻ የአገልግሎታችን መጨረሻ ይሄ ነው ያሉትም አንተ መጀመሪያ ግን ትጀምራለህ። አሜን። እጥፍ ቅባት ሲመጣ በጌታ በኢየሱስ ክርስቶስም ሌሎች የጨረሱትን አንተ ሀብለ ትጀምራለህ። አሜን። ለአንድ ሰው ትንቢት አለኝ በጌታ አንድ ሰው እስከ ዛሬ ተነሳዎች ባልተነሱት ቅባት ማንም ባልተነሳው ቅባት አንድ ሰው ዛሬ ይነሳል። አንድ ሰው ዛሬ ይነሳል። እስኪ እነሳለሁ በል እስኪ ድምፅን ከፍ አድርግና እነሳለሁ በል። የሚገርማችሁ ነገር ተሰናበተ። ከዛ በኋላ ኤልያስን ተከተለው ይላል። አሜን። ኤልያስን ምን አደረገ? ተከተለው። ሃሌሉያ አሜን። ለዚህ ኩን መጽሐፍ ቅዱስ ሲናገር አሁን በሮቹን ያረደው ለምን ነው ታውቃላችሁ? በሮቹን ያረደው ላለመመለስ ባርድስ ትዝ አይለውም? የሆነ ችግር ከፊቱ ሲገጥምለት ምን ሆና ኧረ እንደ እግዚአብሔር ልቀቀኝ ይላል። ልቀቀኝ ያልጨረሰው ጉዳይ አለ። ያልጨረሰው ጉዳይ ስላለ ምን ያደርጋል? ወደ ኋላ ይመለሳል። አሁን ይሄ ሰው ወደ ኋላ እንዳይመለስ ምን አደረገ መሰላችሁ? አርዶ ወጣ፣ ጨርሶ ወጣ። ዛሬ አንድ ሰው ጨርሶ ይወጣል። አሜን። አንድ ሰው አርዶ ይወጣል። ለዚህ እኮ ነው ጳውሎስ ሲናገር እንደዚያ የኋላዬን እየረሳሁ የፊቴን ለመያዝ እዘረጋለሁ። አሜን። ዛሬ አንድ ሰው የኋላውን ያለፈውን ይረሳል፣ የትናንትናውን ይረሳል። እስኪ እረሳለሁ ብሎ እስኪ ድምጻችሁን ከፍ አድርጉና እረሳለሁ ብሎ አንድ ሰው ዛሬ የኋላን እየረሳ ፊቱ ላይ ያለውን ክብር እያየ ወደፊት ይቀጥላል። እኔ ነኝ ካልክ በኢየሱስም ይሁንልህ። እኔ ነኝ ካልክ በኢየሱስም ይሁንልሽ። እስኪ አንድ ሰው አሜን ይበል። አሜን ሃሌሉያ። ና ሁሉን ነገር ጨርሶ ወጣ። ከዛ በኋላ ሁለተኛ ነገሥት ምዕራፍ 2 ያለውን ቃል 3 ቦታዎችን መጽሐፍ ቅዱስ ይጠቅስልናል። የመጀመሪያው ኤልያስ ምንድነው ያለው? ኤልያስ ለኤልሳ ምን አለ? ለምብላችሁ እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣ በወደደ ጊዜ ኤልያስ ከኤልሳ ጋር ከገልገላ ተነሳ ይላል። አሁን የተነሱት የት ነው? ከገልገላ። አሁን ስለ ገልገላ ልንገራችሁ። ገልገላ፣ ኢያሪኮ እንዲሁም ደግሞ ቤቴል የሚባሉ 4 ቦታዎችን መጽሐፍ ቅዱስ ይነግረናል። እና የሚገርማችሁ ነገር አሁን ኤልያስ አገልግሎቱን ጨርሷል።
የኤልያስን አገልግሎት የሚያስቀጥለው ማን ነው? ኤልሳ። ስለዚህ በጣም የሚገርማችሁ ነገር ልንገራችሁ። እግዚአብሔር አሁን ኤልያስን ሊወስድ ሰዓቱ ደርሷል። ኤልያስ ሊነጠቅ ሰዓቱ ደርሷል። ስለዚህ አሁን እግዚአብሔር የሚገርማችሁ ነገር ኤልያስ ሊሄድ ነው። ኤልሳ ደግሞ ከሱ ጋር ያገለግል ነበር፣ የሱ ተከታይ ነበር። በሱ ዋጋ ከሱ ጋር አብሮ ዋጋ እየከፈለ ነበር። አሁን ግን ኤልያስ ሊሄድ ነው። ከኤልያስ ይጠብቅ የነበረው አንድ ጉዳይ አለ። ኤልያስ ያንን ዘመን ሁሉ የሚገርማችሁ ነገር ያለውን ንብረት ሀብቱን ሁሉ ትቶ አርዶ የወጣው ለአንድ ጉዳይ ነው። ያን ጉዳይ ምን መሰላችሁ? እጥፍ ቅባት። አሜን። ይህንን እጥፍ ቅባት ደግሞ ሊወስድ ሰዓቱ ደርሷል። አሜን። አረ ኢየሱስ ጌታ። አሜን። የሚገርማችሁ ክሪቲካል የሆነ ኬዝ ነው አሁን የምነግራችሁ። አሁን የሚገርማችሁ እግዚአብሔር ኤልያስን ሊወስድ ነው። የነቢያት ልጆችም አውቋል። እንደዚህ አሉት። ኤልሳ ጋር መጡና የነቢያት ልጆች ኤልሳ ሆይ እግዚአብሔር ጌታዬን ካንተ ሊወስድ ነው አሉት። እና የሚገርማችሁ ነገር ኤልሳም እንደዚህ አለ፣ ዝም በሉ አውቃለሁ። ዝም በሉ አውቃለሁ። ኢየሱስ ጌታ። አሜን። አሜን ነው ወይ? አሜን። ዛሬ እግዚአብሔር የአንድ ሰው አይን ይከፍታል። የማን አይን እንደሆነ አላውቅም። በጌታ በኢየሱስ የአንድ ሰው አይን ይከፈታል። ይከፈታል። ዳታ እነግርሻለሁ፣ ዛሬ እነግርሃለሁ ወንድሜ፣ በጌታ በኢየሱስ ተራ ኑሮ አትኖርም፣ ተራ ህይወት አትኖርም። ዛሬ ተራ ህይወት ይበቃል፣ ያበቃል። የተራ ህይወት፣ የትግል ህይወት፣ ዋጋ የመክፈል ህይወት እግዚአብሔር አበቃለሁ አለ። አንድ ሰው አሜን ካለ በኢየሱስም ይሆንለታል። ውሰድ፣ አሜን ብለህ ውሰድ፣ 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 ውሰድ በጌታ በኢየሱስ። ኢየሱስ ጌታ። እና ከተነሱ ከገልገላ ተነሱ። የሚገርማችሁ ነገር ስለ ገልገላ ልንገራችሁ። ገልገላ ማለት እስራኤላውያን እግዚአብሔር በተናገራቸው ቃል ኪዳን መሰረት ከግብፅ ወጥቶ ወደ ካናን ማርና ወተት የምታፈሰው ምድር አይደል እንዴ? እና ያንን እግዚአብሔር የተስፋይቱን ምድር ሊያወርሳቸው ተራምዶ ያን ሁሉ 40 ዓመት ተጉዞ መጡና ገልገላ ደረሱ። ስለ ገልገላ ልንገራችሁ። ገልገላ ማለት ማንከባለያ ማለት ነው። ዛሬ እግዚአብሔር ምስክሬ ነው። የግብፅን ነውር እግዚአብሔር ምን አረጋ? እዛ ገልገላ ላይ አንከባለለካላችሁ። ዛሬ አንድ ሰው ነው በኢየሱስ ክርስቶስም ከላይ ሊንከባለል የተገባውን ነገር አምላኬ በዚህ ምሽት ያንከባለዋል። አምላኬ በዚህ ምሽት ከላይ ላይ ያንከባለዋል። እስኪ ይንከባለላል በልባካችሁ። አይሰማኝ የሆነ ነገር ይንከባለላል ብሎ በሽታ ይሁን ችግር ቢሆን ድህነት ቢሆን መከራ ቢሆን ስቃይ ቢሆን በጌታ የሰው ስድብ ቢሆን መገፋት ቢሆን ከአንቺ ለካንተ ለዛሬ ይንከባለላል። እስኪ ይንከባለላል በልባካ ይገገኝና ይንከባለላል በል። አጠገብ ያለው ሰው ይቅፍ አድርግና ይንከባለላል። አንዳንድ ሰው እኮ የሚገርማቸው እግዚአብሔር እየተናገረ አንዳንድ ሰው ኖርማል የሚሆን ሰው አለ። ወቀው የኖርማልነት መንፈስ ወቀው። አዎ የእግዚአብሔር ቃል ስትሰሙ ስርዓት የሆነ እንትን አትበል፣ ተቀጣጠል። ኢየሱስ ጌታ። አሜን። አሜን አትሉም እንዴ? ዛሬ እግዚአብሔር ከሆነ ነገር ከሆነ ሰው ላይ ጠላት የጫነብኝ ቀንበር እግዚአብሔር ያንከባል። ወደድክም ጠላህም በኢየሱስም ይንከባለል። እስኪ በኢየሱስም በል። እስኪ ይንከባለላል በል። እስኪ ይንከባለላል በል። ገልገላ ማለት የሚገርማችሁ ነገር እግዚአብሔር የሚገርማችሁ ነገር እስራኤላውያንን በምን ይመራቸው ነበር? ቀን በዳመና አምድ፣ ሌሊትስ ሌሊት ደግሞ በእሳት አምድ ምን ያደርጋቸው ነበር? ይመራቸው ነበር። የሚገርማችሁ ነገር እግዚአብሔር ለዕለት ተዕለት ለሚያስፈልጋቸው ደግሞ መናን በየቀኑ ምን ያደርግላቸው ነበር? ይሰጣቸው ነበር። አይደል እንዴ? ነው አይደል? ነው። አሁን ገልገላ ከገቡ በኋላ የሚገርማቸው ነገር መናም ቆመ። ከዛ ይመራቸውም የነበረው ዳመናው የእሳት አምዱ ምን ሆነ? ቆመ። ለምን? ወደ ካናን ገቡ። እቺ ገልገላ የምትባለዋ ከተማ የሚገርማቸው ነገር ካናን ውስጥ ያለች አንድ ማለት ትንሽ መንደር ነች። ስለዚህ አሁን መና ቆመና ምን መብላት ጀመሩ? የአገሪቱ ፍሬ መብላት ጀመሩ።
ኢየሱስ ጌታ አሜን። ከዛ የሚገርማችሁ ነገር በቃ ሰዎቹ ተደላደሉ። በቃ አሁን እግዚአብሔር አያስፈልገንም አይነት ነገር ውስጥ ገቡ። እግዚአብሔር አያስፈልገንም በቃ አሁን የሚገርማችሁ ነገር 40 ዓመት ሙሉ እግዚአብሔር ምን ያደርጋቸው ነበር? ይመራቸው፣ በድንቅ በተአምራት እየመራቸው ነው እዚህ ያደረሳቸው። አሁን ሰዎቹ በእግዚአብሔር ላይ ከመታመን ይልቅ በራሳቸው ለመደገፍ መጡ። በነገራችን ገልገላ በጣም ከባድ ነው። ሰዎቹ ወደ ስልችት ውስጥ ገቡ። መናን ሰለቹ። ምን ሰለቹ? መናን ሰለቹ። እና አሁን ይበቃናል። የእግዚአብሔር አመራር መለኮታዊ ምሪት አሁን ይበቃል። አሁን ራሳችን በራሳችን ችለናል አይነት ነገር ነው። የሚገርማችሁ ነገር እዛ ሰዎቹ የእግዚአብሔር መለኮታዊ ምሪት የእግዚአብሔር መለኮታዊ አሰራር ረሱ። ክብር ለኢየሱስ ይሁን አሜን። ስለዚህ የሚገርማችሁ ነገር ገልገላ ማለት እንደዛ አይነት ቦታ ያም ብቻም ሳይሆን ውጪ ሰዎች አሉ። አስገቢያቸው። ማን ነው? የኛ ሰዎች ናቸው። ክብር ለኢየሱስ ይሁን አሜን። ክብር ለኢየሱስ ይሁን አሜን። አጠገባችሁ ያለው ሰው ያዙ። እግዚአብሔር የተባረከ ይሁን። ያዙ። ሻቲ ካራባከ እግዚአብሔር መስገን ዛሬ ቀንበር ይሰባል። አሜን። ዛሬ ከአንድ ሰው ላይ የሆነ ቀንበር ይሰባል። አሜን። ወደዳችሁም ጠላችሁም ከአንድ ሰው ላይ በኢየሱስም የሆነ ቀንበር ይሰባል። አሜን። ስለዚህ የሚገርማችሁ ነገር ከገልገላ ምን ሆኑ? ተነሱ። ይሄ ገልገላ በአጭሩ ምንድነው? ሰው እግዚአብሔር አያስፈልገኝም ብሎ በራሱ ምንም የሆነበት የሚደገፍበት። ከገልገላ ተነሱ። አብሮ ወዴት ነው የደረሱት? ወዴት አለፉ? ቀጥሎ ያለውን ቃል ልንገራችሁና እንጸልያለን። ከገልገላ ተነሳ። ኤልያስም ኤልሳዕን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳዕም ሕያው እግዚአብሔርን በሕያው ነፍሴ እምላለሁ አልለይህም አለ። ወደ ቤቴልም ወረዱ። አሁን ከገልገላ ተነስቶ ወዴት ወረዱ? ወደ ቤቴል ወረዱ። አሜን አሜን። እስኪ አልቆምም በሉ። እስኪ እቀጥላለሁ በሉ። እስኪ አልቆምም በሉ። እስኪ ብድግ ብላችሁ ቆምና አልቆምም በሉ። እቀጥላለሁ በሉ። እስኪ አንድ ሰው ዛሬ እግዚአብሔር ምስክሬ ነው የሆነ ኃይል ይገጠምለታል በኢየሱስም አስቆማለሁ። የሚገርማችሁ ነገር ኤልያስ ከኔ ተለይ እዚህ ቆይ ይለዋል። ኤልሳዕ ደግሞ አልቆይም ይቀጥላል ይላል። አጃታት እጂ ገበር ኤራሻታ አንድ ሰው በኢየሱስ ይቀጥላል። ወደ ደስቲኒ ትቀጥላለህ፣ ወደ ክብር ትቀጥላለህ። አልቆምም በል በጌታ በኢየሱስ። አንድ ሰው ጮህ አልቆምም ይበል በኢየሱስ። እስኪ አልቆምም በል በኢየሱስ። አካራ አጠገብ ያለው ሰው አትቆምም በለው፣ አትቆምም በል ንገረው፣ አትቆምም በል በኢየሱስ። መቆም የለም በል እስኪ፣ መቀጠል ይሆናል በል እስኪ። ደስ በኢየሱስ መቆም አይሆንም። ተንቀሳቀስ፣ አሁን ካለበት ተንቀሳቀስ። ጃታካ እዚህ ቦታ ክብር ነው ያለው፣ እዚህ ቦታ ይስቃት ነው ያለው። የስ አሁን ተናገር፣ አልቆምም በል አልያዝም በል ኤልሳዕ እንደዛ አይ ጌታዬ አልቆምም አለ። ከአንተ ጋር እስከ ቤቴል እቀጥላለሁ አልያዝም አለ። አንድ ሰው እግዚአብሔር እጥብ ቅባት እጥብ ክብር ወደ እጥብ ክብር ወደ እጥብ ቅባት አንድ ሰው ይሆናል። ስለልና መበል አታካላ ይናሻባሃሊ ካን ኢታርዳካባስ ሽታካባ ባላሽ አትቆምም በኢየሱስ። በሰነፎች ወደ በኢየሱስ አትቆምም። በሟርተኞች ሟርት በኢየሱስ አትቆምም። ሟርታቸውን እግዚአብሔር ዛሬ ይከለብጣል። ድግምታቸውን እግዚአብሔር ይከለብጣል። ወደ ቤቴል የሚገርማችሁ ነገር እግዚአብሔር አባታችን አብርሃም የሚገርማችሁ ነገር በቤቴል ድንኳን ተክሎ ለእግዚአብሔር መስዋዕትን ያቀረበበት ቦታ ነው ቤቴል። ልጁ ያዕቆብ ራሱ የሚገርማችሁ የልጅ ልጁ ያዕቆብ ራሱ ከይስሐቅ ቀጥሎ ቦታ አለ። ዘይት በድንጋዩ ላይ ዘይት አፍስሶ ይህ ቦታ የእግዚአብሔር ቤት ነው አለ። የእግዚአብሔር ደጅ ነው አለ። የሚገርማችሁ ነገር ይሄ ቤቴል የሚባለው ሰው ራሱን መስዋዕት አድርጎ ለእግዚአብሔር የሚሰዋበት ቦታ ነው። እና የሚገርማችሁ ነገር ደክሞቱን የተኛው ደክሞት ሰውነቱ ደክሞ ዚሎ ነው የተኛው።
ነገር ግን እግዚአብሔር ተገለጠለትና ኃይሉን አደሰ፣ አቅሙን አደሰ። ዛሬ ለአንዳንዶች ቤቴል ይሆናል። ለአንዳንዶች እንደገና አጃታክ እንደገና ከእግዚአብሔር ጋር ቃል ኪዳን የምትገባቡበት እንደገና ኃይላችሁ የምታደስበት እንደገና አቅማችሁ በኢየሱስ የምታደስበት ለአንዳንዶቻችሁ ቤቴል ይሆናል። ቤቴል ይሆናል። ዘፍጥረት 28 ሄዳችሁ ስትመለከቱ እግዚአብሔር እሱ ደክሞት ነው፣ እሱ መሽቶበት ነው። ነገር ግን ድንጋይ ተንተርሶ ተኝቶ ባለበት እግዚአብሔር መጣ። መሰላል ከሰማይ እስከ ታች እስከ ምድር እግዚአብሔር መሰላል አቆመ። እግዚአብሔር ተገናኘው። ዛሬ አንድ ሰው ይገናኘዋል። ማን እንደሆነ አላውቅም። አንድ ሰው እግዚአብሔር ይገናኘዋል። እግዚአብሔር ዛሬ በኢየሱስም በልዩ መነካት ይነካዋል። በልዩ መነካት እግዚአብሔር የሚነካው ሰው አለ። በልዩ ክብር እግዚአብሔር የሚገናኘው ሰው አለ። ውሰድ የኔ ወንድም በጌታ በኢየሱስ ዛሬ እግዚአብሔር በደከምክበት ተስፋ ቆርጠህ ባለበት አብቅቷል ባልክበት እግዚአብሔር ዛሬ ይመጣል። ወደ አንቺ ይመጣል። ወደ አንተ ይመጣል። ማርዳኮላ ባህዲናሳ ቤቴል እግዚአብሔር አምላክ ለያዕቆብ የተገለጠበት አዲስ ኪዳን ከያዕቆብ ጋር እግዚአብሔር ያደረገበት ቦታ። ያም ብቻም አይደለም፣ አብርሃም ለእግዚአብሔር መስዋዕትን ያቀረበበት ቦታ፣ እግዚአብሔር የተገለጠበት ቦታ። የሚገርማችሁ ነገር ወደ ቤቴል ደረሱ። ማናማ ኤልያስና ኤልሳ። የሚገርማችሁ ነገር አሁንም እንደዚህ አለ። ኢየሱስ ጌታ አሜን። ኤልያስ አሁንም እንደዚህ አለው። ሃሌሉያ አሜን። ኤልያስ አሁንም እንደዚህ አለው ለኤልሳ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳ ወጥቶ እግዚአብሔር ጌታዬን ከራሴ ላይ ዛሬ እንደወስደው አውቀሃልን አሉት። እርሱም አዎን አውቃለሁ። አሜተኞችን ዝም ነው የምናሰኘው። እስኪ ዝም አሰኛለሁ አትሉም? ጠላቶችን ዝም አሰኛለሁ አትሉም? አሜን አሜን አሜን። ከዛ የሚገርማችሁ ኤልያስም ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይም አለ። ወደ ኢያሪኮ መጡ። እግዚአብሔር ወዴት ልኮኛል አለ ኤልያስ። ወደ ከቤቴል ወደ ኢያሪኮ ልኮኛልና እባክህ ኤልሳ በዚህ ቆይ አለው። እግዚአብሔር እኮ እየፈተነው ማንን? ኤልሳ የማን ተተኪ ነው ብያችኋል? ቅድም የኤልያስ ተተኪ ነው ብያችኋል አላልኳችሁ? አሁን እግዚአብሔር ምን እያደረገው? ይሄ ሰውዬ ይመለሳል አይመለስም? ወስኖ አልወሰነም። እግዚአብሔር ብሎ ምን እያደረገው? እየፈተኑ። አንዳንዶቻችሁ እኮ ፈተና እግዚአብሔር የሚያበዛው የሚፈትናችሁ ለምንድን ነው? ልጄ እንዴት ናት? እስኪ የቁርጥ ቀን ልጄ ናት ወይስ አይደለችም? ልጄ የቁርጥ ቀን ልጄ ነው ወይስ አይደለም? ያ እግዚአብሔር እኮ እየፈተነ በኢኮኖሚ ይፈትናል። የሆነ የጤና ችግር አምጥቶ ይፈትናል። የሆነ ነገር እግዚአብሔር ከልክሎ ይፈትናል። መንገዱ ብዙ ነው። እየሰማችሁ ነው? እግዚአብሔር መፈተኛው መንገድ ብዙ ነው እና በቃ አልፈልግም ጌታ ሮብ ካልተናገርከኝ ዓርብ አታገኘኝ የምትል ከሆነ በቃ ቻው። እግዚአብሔር ቻው መንገዱን ጨርቅ ያድርግልህ ቻው ነው የሚለው እግዚአብሔር እንጂ የኔ ልጅ በቃ እኔ ልተዋኝ ነው። በነገራችን ላይ በደምሱ እኛ ያለ እግዚአብሔር መኖር አንችልም። እግዚአብሔር ግን ያለኛ መኖር ይችላል። አይችልም እንዴ? አሁን ተመስገን አገለግለኝም እኔ አሁን አገልግሎቴን ባቆም ልጄ እኮ እኔን ተወኝ ብሎ እግዚአብሔር አንጀት የሚበላ ለቅሶ አለቅስ። እኛ ነው በቃ የሆነ ነገር ስንፈልግ በቃ አንጀት የሚበላ ምን ለቅሶ በአይነቱ ነው። ደግሞ አንዳንዴ በዋልዝ እናደርጋለን። ሪትሙን ራሱ እየቀያየርን ነው የምናለቅሰው አይደል? እንደ በተላበሻ ነው አይደል? ከኔ ጋር ናችሁ? ስለዚህ እግዚአብሔር የሚፈትነው የሆነ ነገር ከልክሎ የሚፈትነው የሆነ ነገር ዘግቶ የሚፈትነው ለምንድነው ታውቃላችሁ? እግዚአብሔር ውሳናችን ከፊታችን እኮ የተሻለ ክብር አዘጋጅቷል። አሜን። አሁን ለኤልሳ እግዚአብሔር ምንድነው ያዘጋጀው? ክብር እጥፍ ቅባት ነው ያዘጋጀው። ከፊት ለፊቱ እጥፍ ቅባት። ኤልያስ ያገለገለው አይነት አገልግሎት እኮ አይደለም።
እጥፍ ቅባት ነው። የሚገርማችሁ ነገር አደገኛ የሆነ ነገር ኤልያስ የሚጨርስበት እሱ ግን አንድ ብሎ የሚጀምርበት። አሜን። ዛሬ እኮ እንደዛ ነው የሚሆነው። ማንም የኖረውን አይነት ኑሮ አትኖርም። ማንም ያገለግለውን አገልግሎት አታገለግልም። ማንም የተመላለሰውን ምልልስ አትመላለስም። እግዚአብሔር አምላክ በተሻለ እግዚአብሔር ዛሬ በኢየሱስ ክርስቶስ ከተራ ህይወት ዛሬ ያወጣችሁ። እስኪ እግዚአብሔር በሉ ባካችሁ፣ ከተራ ህይወት በሉ እስኪ ያወጣኛል በሉ እስኪ አጃትስ ኢክስ ብድክበልና ያወጣኛል። ስፖርተኛ ሰው ነው የሚፈልግ ስፖርት የሚሰራ በቃ ኢየሱስ ጌታ ጨካኝ ሰው እግዚአብሔር ዛሬ ይሰጠኛል። ዛሬ አንድ ሰው በኢየሱስም የሆነ ጠላት የዘጋውን በር በርግዶ ይገባል። እስኪ አሜን በል በጌታ በኢየሱስ ቁጭ በሉ። ኢየሱስ ያድናል። ከዛ ወደ ኢያሪኮ ሌሊ ነው እግዚአብሔር ወደ ኢያሪኮ ሊቆኛል። አንተ በዚህ ቆይ ስል አይ በሕያው ነፍሴ እምልሃለሁ ከአንተ አልለይም። ዛሬ እንደዛ ነው የምትሉት። እግዚአብሔሩ ከአንተ አልለይም። አንድ ሰው እንደዚህ ብሎ እንደወጣ ነው የሚፈልገው። እግዚአብሔሩ ምንም ቢፈጠር ምንም ቢሆን ከአንተ አልለይም የሚል ሰው ጀግና ሰው ፈልግ። ቢሆን ባይሆን ያ ያሰብኩት ያ የታገልኩለት ያ ብዙ ዋጋ የከፈልኩለት ያ ጉዳይ ቢመጣ ባይመጣ አይ ዶንት እሱ ጉዳይ አይደለም። አንተ ግን የህይወት ጌታ ነህ። እስከ ፍጻሜ ይከተላል። እስከ መጨረሻው ሰዓት ይከተላል። የምን ቆራጥ ሰው እግዚአብሔር በኢየሱስም በዚህ ምሽት ይፈልጋል። በዚህ ምሽት እግዚአብሔር የሚፈልገው ቆራጥ ሰው ነው። የጨከነ ሰው ነው። አጠገብ ያለው ሰው ጨብጣ አትበሉት። እነዚህ እንዴ በምን ሰው አትበሉ። አዎ ቆፍጠን እዚህ አካባቢ በጣም መንፈስ አለ። እዚህ አካባቢ ወንድሜን አውቀዋለሁ። በጣም የተወደደ ከኔ ጋር ብዙ ዋጋ የከፈለ ሰው። እጃችሁን ዘርጉ ባካችሁ በጌታ በኢየሱስ እጃችሁን ከፍ አድርጉ። ራሻታ ካባጋዲያስ ከፍ 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 በጌታ አሁን እኮ የሆነ ነገር ልሰጣችሁ፣ የሆነ ኃይል ልሰጣችሁ። ከእጄ ላይ የሆነ ጨረር ይወጣ፣ ከእጄ ላይ የሆነ ጨረር ይወጣ። የሆነ ኃይል በኢየሱስ ለአንድ ሰው ይወጣ፣ ይወጣል በጌታ በኢየሱስ። ዛሬ የአንድ ሰው እጅ ይያዛል። በመለኮት እጅ የአንድ ሰው እጅ ይያዛል። እግዚአብሔር እስከ መጨረሻ የሚያሻግረው ሰው አለ። እስከ ፍጻሜ እግዚአብሔር የሚያራምድ ሰው አለ። ያ ሰው አንተ ነህ፣ ያ ሰው አንቺ ነሽ። ውሰድ በጌታ በኢየሱስ። ኢያሪኮ ደግሞ የሚገርማችሁ ነገር የጦርነት ስፍራ ነው። ኢያሪኮ ያው እንደምታውቁት በኢያሱ ጊዜ በምንድን ነው የፈረሰው? በምንድን ነው የፈረሰው? በምን? በጩኸት ነው የፈረሰው አይደል እንዴ? በጩኸት 7 ቀን ዞሩ። ከዛ በሰባተኛው ቀን ጮሁ፣ ቀንደ መለከት ተነፋ። ከዛ በኋላስ በእግዚአብሔር በመለኮታዊ መሪነት ያ የኢያሪኮ ግንብ ለብዙ ዘመናት ብዙ የሚገርማችሁ ብዙ መዋለን ነዋት የፈሰሱበት ትልቅ በጣም በሚገርማችሁ ነገር ጥናት ስትመለከቱ በጣም በሚገርም ስልጣን የተሰራ ግንብ ነው። ዝም ብሎ ተራ ግንብ እንዳይመስላችሁ። የሚገርማችሁ ነገር እግዚአብሔር ምስክሬ ነው። እናንተ ጮሁ እንጂ ሰዎች ጠንቅቀው በስልጣኔ በእውቀት በሀብት በብዙ ነገር የገነቡትን እግዚአብሔር ያፈርሳል። ያፈርሳል አልኩ እኮ። ዛሬ በኢየሱስም አላሳልፍ ያለን እግዚአብሔር ያፈርሳል። የትኛውን ግንብ እግዚአብሔር ያፈርሳል። የትኛውን የጠላትን ኃይል እግዚአብሔር ዛሬ ይገነጣጥለው። ከዛ የሚገርማችሁ ነገር ኢያሪኮ ደረሱ። ኢያሪኮ እንደምታውቁት የጦርነት ቦታ ኢያሪኮ ደረሱ። ከዛ በኋላ የመጨረሻ ልንገራችሁና ወደ ጸሎት እንግባ። ደስ እያላችሁ ነው ግን እኔ ራሴ ላፈላቦኛል። አንተ ዝም ብለህ ሃሌሉያ ሃሌሉያ አሜን። አሁን ኢያሪኮ ደረሱ። ከኢያሪኮ በኋላ ደግሞ አሁንም የሚገርም ነው። እቺ ወሳኝ ናት። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳዕ ቀርበው እግዚአብሔር ጌታዬን ከራሴ ላይ ዛሬ እንደወሰደው አውቃለሁ አሉት። እርሱም አሁን አውቃለሁ ዝም ይበል ብሎ መለሰ።
ኤልያስም እግዚአብሔር ወደ ዮርዳኖስ ይሄ መጨረሻ ነው ወደ ዮርዳኖስ ይልኩኛል እባክህ በዚህ ቆይ አለው እርሱም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም ሁለቱም ሄዱላ አሜን አሁን ከኢያሪኮ ወደ ተነስቶ ሄዱ ወደ ዮርዳኖስ ኢየሱስ ጌታ አሜን እስኪ አልቆምም በል እስኪ አጠገባችሁ ያለውን ሰው አልቆምም በል እስኪ ተንቀሳቀስ ተነስና አልቆምም ጠላት ምለውንም አልሰማም በል ሁኔታ የሚለውንም አልሰማም በል ተናገር ሁኔታ የሚለውንም በል እስኪ አልሰማም በል እስኪ ሰዎች የሚሉትንም አልሰማም በል አውጅ በራስ ላይ አውጅ አልሰማም በል እስኪ ከፊት ለፊት በል እስኪ እጥፍ ቅባት እጥፍ ክብር የተሻለ ነገር እግዚአብሔር አዘጋጅቶልኛል ወደዛ ፈጥናለሁ አልቆምም በል እስኪ አልቆምም ሻዳዳዳዳ ኢየሱስ ያድናል እስኪ ሰው ኢየሱስ ያድናል ይበል እስኪ አውጅ ኢየሱስ ያድናል ታካ ራሻታካታ ላባስ ራቻታካር እስኪ አልያዝም በል እስኪ አልቆምም በል እስኪ የእግዚአብሔር ሰው በደንብ ቅረጸው በደንብ ዛሬ ልዩ ቀን ነው ህዝቡንም ቅረጸው የዛሬ መልእክት በደንብ እግዚአብሔር አምላክ ቦታ አለ ዘይት በድንጋዩ ላይ ዘይት አፍስሶ ይህ ቦታ የእግዚአብሔር ቤት ነው አለ የእግዚአብሔር ደጅ ነው አለ የሚገርማችሁ ነገር ይሄ ቤቴል የሚባለው ሰው ራሱን መስዋዕት አድርጎ ለእግዚአብሔር የሚሰዋበት ቦታ ነው አሜን ና የሚገርማችሁ ነገር ደክሞቱን የተኛው ደክሞት ሰውነቱ ደክሞ ዚሎ ነው የተኛው ነገር ግን እግዚአብሔር ተገለጠለትና ኃይሉን አደሰ አቅሙን አደሰ ዛሬ ለአንዳንዶች ቤቴል ይሆናል ለአንዳንዶች እንደገና አጃታክ እንደገና ከእግዚአብሔር ጋር ቃል ኪዳን የምትገባቡበት እንደገና ኃይላችሁ የምታደስበት እንደገና አቅማችሁ በኢየሱስም የምታደስበት ለአንዳንዶቻችሁ ቤቴል ይሆናል ዘፍጥረት 28 ሄዳችሁ በሕያው እግዚአብሔር አልለይም በነገራችን ዮርዳኖስ ማለት ወራጅ ማለት ነው ወራጅ ማለት ነው ወራጅ ማለት ምን ማለት ነው ታውቃለህ የማይቆም ማለት ነው አሜን የማይቆም ዝም ብሎ የሚፈስ ዛሬ የአንድ ሰው ነገር ዝም ብሎ ይሄዳል ኬንያን አቋርጦ ጋምቦን አቋርጦ አቻቻ አፍሪካን አቋርጦ የአንድ ሰው ላይ የአንድ ሰው ጸጋ እኔ መልእክቱ የኔ ነው ካልክ በኢየሱስም ይሆንልህ አውጃለሁ ይሆንልህ አጃታ ወራጅ ማለት ነው ዮርዳኖስ ማለት ወራጅ ማለት ነው አቋርጦ የሚሄድ ማለት ነው የሚገርማችሁ ነገር አጃታ የገሊላን ባህር አቋርጦ የሚሄድ ዋኑ ዮርዳኖስ ማለት የገሊላን ባህር ያምቻም አይደለም ወደ ጫው ባህር የሚሄድ አልፎ የሚሄድ የማይቆም ገደብ የሌለው ምንም አይነት ሁኔታ የማይገድበው ዛሬ እንዲያነሳው አለው እንደ አይነት ሴት አለው ሁኔታ የማይገድባት የሰፈር መንፈስ የማይዛት የወረኞች ወሬ የማይዛት አንዲት ሴት እዚህ ጉባኤ አለች እግዚአብሔር ባይጥፍ ቅባት የሚቀባት ባይጥፍ ቅባት እግዚአብሔር አንዶንትን የሚያደርጋት አንድ ሰው ሰለዋ ሹራ ሻታታ ወላ ሻባሃዲታ አቻታ ካራያ ወላ ሸባሃዲንዳ አረ ኢየሱስ ያድናል የሚገርማችሁ ነገር ዮርዳኖስ ከደረሱ በኋላ እንደምታውቁት ዮርዳኖስ እስራኤላውያን እግዚአብሔር በታምራት የከፈለበት ነው አይደል እግዚአብሔር በታምራት ከፍሎ ያሻገረው ቦታ ነው እንዲሁም ደግሞ የሚገርማችሁ ነገር ኤልያስና ኤልሳ እግዚአብሔር በታምራት ኤልያስ መጎናጸፉ እንደው በዮርዳኖስ ላይ ሲጥል ምን ሆነ ለሁለት ተከፈለ ከዛ አብሮ ተሻገሩ ከዛ በኋላ የሚገርማችሁ አብሮ ከተሻገሩ በኋላ አንድ ነገር ተፈጠረ ምንድነው የተፈጠረው መሰላችሁ የሚገርማችሁ ነገር እግዚአብሔር ኤልያስን ለውስጥ እሳቱ ደረሰ አሜን አጃጃጃጃ አሜን አሜን አንተን የሸፈነው እግዚአብሔር ዛሬ ያነሳው አሜን አንቺ የሸፈነው እግዚአብሔር ዛሬ ያነሳው ይነሳል ውሰድ ዛሬ ግደለ ውሰድ በጌታ ወይ አንተን የሸፈነ አንቺን የሸፈነ ዛሬ ይነሳል በጌታ ከሰፈር ላይ ይነሳል ከማሚ ላይ ይነሳል ከስራ ቦታ ላይ ይነሳል ከጎረቤት ይነሳል
ቅባት አለው። ኤልሳ የሚባለው ሰው ቅባት አለው፣ ጸጋ አለው። የሚገርማችሁ ነገር የሆነ ነገር አለው ውስጡ። የሚገርማችሁ ነገር ዮርዳኖስ ከደረሱ በኋላ እንደምታውቁት ዮርዳኖስ እስራኤላውያን እግዚአብሔር በታምራት የከፈለበት ነው አይደል? እግዚአብሔር በታምራት ከፍሎ ያሻገረው ቦታ ነው። እንዲሁም ደግሞ የሚገርማችሁ ነገር ኤልያስና ኤልሳ እግዚአብሔር በታምራት ኤልያስ መጎናጸፉ እንደው በዮርዳኖስ ላይ ሲጥል ምን ሆነ? ለሁለት ተከፈለ። ከዛ አብሮ ተሻገሩ። ከዛ በኋላ የሚገርማችሁ አብሮ ከተሻገሩ በኋላ አንድ ነገር ተፈጠረ። ምንድነው የተፈጠረው መሰላችሁ? የሚገርማችሁ ነገር እግዚአብሔር ኤልያስን ለውስጥ እሳቱ ደረሰ። አሜን። አጃጃጃጃጃ አሜን። አሜን። አንተን የሸፈነው እግዚአብሔር ዛሬ ያነሳው። አንተን አንቺን የሸፈነው እግዚአብሔር ዛሬ ያነሳው። ይነሳል ነው። ውሰድ ዛሬ ግደለ ውሰድ በጌታ ወይ አንተን የሸፈነ አንቺን የሸፈነ ዛሬ ይነሳል። ይነሳል በጌታ ከሰፈር ላይ ይነሳል። ከማሚ ላይ ይነሳል። ከስራ ቦታ ላይ ይነሳል። ከጎረቤት ይነሳል። ይነሳል። ካርዳሻ የሚገርማችሁ ነገር ሰውየው ጸጋ አለው። ሰውየው ቅባት አለው። ኤልሳ የሚባለው ሰው ቅባት አለው፣ ጸጋ አለው። የሚገርማችሁ ነገር የሆነ ነገር አለው ውስጡ። በጌታ በኢየሱስ የሸፈኑን እግዚአብሔር ዛሬ ያነሳቸዋል። እስቲ ይነሳል በባክ ድገም ስለና ይነሳል በጌታ አራሻ ፈልጌ ነበር አልለይም አልከኝ። ቤቴል እንድትለየን ፈልጌ ነበር ቤቴልም አልለይም አልከኝ። ኢያሪኮም እንድትለየን ፈልጌ ነበር ኢያሪኮም አልለይም አልከኝ። የመጨረሻ ዮርዳኖስ ድረስ ተከትለኝ መጣ። ምንድነው ከኔ የምትፈልገው? አጠገብ ያለው ሰው ከእግዚአብሔር ምንድነው የምትፈልገው? እስኪ ጠይቁት። አጠገባችሁ ያለው ሰው ጠይቁት። እስኪ ጨብጣችሁ ምንድነው ከእግዚአብሔር የምትፈልገው? አንዳንዱ መኪና ነው የሚፈልገው፣ አንዳንዱ ቤት ነው የሚፈልገው። ቤትም መኪናም ዝና የሚያመጣው አንድ ነገር አለ። ቁልፉ ቅባት ነው። ቁልፉ ቅባት ነው አልኩ እኮ። ቅባት አንተ ጋር ካለ ሁሉም ነገር አንተ ጋር ይመጣል። ሳትፈልጉ በቃኝ። አሜን አትሉም እንዴ? ዛሬ እግዚአብሔር ምስክሬ ነው። ለአንድ ሰው መልእክት አለ። ቅባቱ ይመጣል፣ ሌላው ጉዳይ ፈልጎ ይመጣል። ዛሬ 12 ሰዎች እግዚአብሔር ተናግሮኛል። በነገራችን ላይ 12 ቁጥር የምን ቁጥር ነው ታውቃላችሁ? የሐዋርያት ቁጥር ነው አይደል? እግዚአብሔር ምስክሬ ነው። በጌታ 12 ሰዎች ዛሬ እጥፍ ቅባት ነው የሚቀበሉት። ዮርዳኖስ አሁን የሚነግራችሁ ዮርዳኖስ መጥምቁ ዮሐንስ አዲስ መገለጥ የመጥምቁ ዮሐንስ አይን የተከፈተበት ቦታ ነው። ኢየሱስ ክርስቶስን ያው እንደምታውቁት ኢየሱስ ክርስቶስ ወደሱ መጣና እንደዛ ከዛ ሰማይ ተከፈተ። አሜን። የውስጥ አይኖቹ በሩ። አሜን። ከዛ በሕግም አምሳል መንፈስ ቅዱስ በኢየሱስ ላይ ሲወርድ አየዋለ ያለው እኮ መጥምቁ ዮሐንስ። ዮርዳኖስ ማለት አይን የሚከፈትበት ቦታ ነው። ዮርዳኖስ ማለት አዲስ መገለጥ የምትቀበልበት ቦታ ነው። አሜን። አሜን አትሉም እንዴ? አሜን። ከዛ የሚገርማችሁ ነገር ልንገራችሁ። ከኔ ምንድነው የምትፈልገው ስለው አንተ ላይ የሚሰራው መንፈስ 2 እጥፍ በኔ ላይ እንዲሰራ። አሜን። ኤልያስ እንደዚህ ያለ የመጨረሻ ነው የምናገረው። ኤልያስ እንደዚህ ያለ አስቸጋሪ ነገር ጠይቀኛል፣ ግን እኔ ስነጠቃ ትኩር ብለህ ካየኸኝ ይሆንልሃል። አሁን የቅባት ጉዳይ የትኩረት ጉዳይ ነው። አሜን። የእይታ ጉዳይ ነው። አሜን። አሁን ትኩረት ምን ላይ ነው ያደረገው? አሁን የሚገርማችሁ ነገር ትኩረቱን ያደረገው በምን ላይ ነው? በኃላፊ ነገር፣ በሚጠፋ ነገር፣ በፋይናንስ፣ በገንዘብ፣ በሆነ ነገር ዛሬ እናገራለሁ። ትኩረታችሁን በእግዚአብሔር ላይ አድርጉ። አሜን። እይታችሁን እግዚአብሔር ላይ አድርጉ። አሜን። ዛሬ አንድ ሰው አለው። እግዚአብሔር ምስክሬ ነው። ዛሬ አንድ ሰው በጌታ በኢየሱስም እጥፍ ቅባት ይቀበል። አሜን።
አጃጃጃጃጃ ለምን እንደሆነ አሜን አላላችሁም? እግዚአብሔር እጥፍ ቅባት አንዳንድ ሰዎችን እግዚአብሔር እጥፍ ቅባት እጥፍ ክብር እግዚአብሔር የሚሰጣቸው ሰዎች አምላክ ለኔ ይሁን ካልክ በኢየሱስም ይሁን ከተቀበልክ በኢየሱስም ይሁን አረ በኢየሱስም ይሁን። ከዛ የሚገርማችሁ ነገር የመጨረሻ ልናገር ጌታው ዛሬ እርዳኝ መንፈሱ እያስቀጠለኝ ነውና እኔ ማቆም ፈልጋለሁ። እሱ የሚገርማችሁ ነገር ከዛ ትኩር ብሎ አየ። ከዛ ኤልያስ የእሳት ሰረገላ መጥቶ ኤልያስን ሲወስደው እሱ ትኩር ብሎ ያለ የሚፈልገው እሱ ነው ቀጥሎ ከዛ ከላይ የኤልያስ መጎናጸፊያ ወደቀ። አሜን አሜን። አሁን በጣም ኃይለኛ ነገር ልናገር ነው። አሜን። ወዲያው የእስራኤል ሰረገላ ብሎ ጮኸ። የእስራኤል ሰረገላ ጌታዬ የእስራኤል ሰረገላ ብሎ ሲጮህ እየጮኸ አንድ ነገር አደረገ። ሰውን ልብሱ ተረተረው። የሚገርማችሁ ነገር ልብሱ ምን እንደሆነ ልንገራችሁ፣ የልብሱን ትርጉም። ምክንያቱም አዲስ ነገር ልትቀበል አሮጌውን ነገር ምን ማድረግ ነው? ማስወገድ። አሜን አሜን። አሮጌውን ነገር ምን ማድረግ አለ? እዚህ ቤት ሰው አለ እንደ ዛሬ ማስወገድ። አሮጌውን ነገር አሁን እየተረተረ ያለው አሮጌ ልብስ። አሜን። አሁን አዲስ ልብስ ሊቀበል፣ አሁን አዲስ ቅባት ሊቀበል ዛሬ የሆነ ነገር ከላይ በኢየሱስ ይወጣል። አሮጌ ነገር እንዳታድግ እንዳትለወጥ ተነስ 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 ብድግ በል በጌታ በኢየሱስ። የሆነ ነገር ከላይ ይቀደዳል። አቻቻቻቻ የሆነ ነገር ዛሬ ይቀደዳል ይቀደዳል። አሮጌ ነገር ከላይ ይቀደዳል። እንሰንደሳ አሁን አዲስ ቅባት ሊቀበል ነው። እንትን ቅባት ሊቀበል ስለሆነ አሮጌ ልብስ ከነገር አይቀጥልም ማለት ተረተረውላ ዛሬ በኢየሱስም የሆነ ነገር ከላይ ተረተረ። የውጥኝ ብሎ አቦክ ያለ ከዘር መንዘር የመጣ አጃዳ ጋሪያስ አርጋለው ስትታገል ወደኋላ የሚጎትቱ የሰባት ቤት እርግማን እጅን ከፋር ብለኝ በጌታ በኢየሱስ እግዚአብሔር ዛሬ ይቀደዋል። እግዚአብሔር ዛሬ ካንተ ላይ ያነሳል። አምላኬ ያነሳል። አምነዋለሁ አምላኬ ያነሳል። የገደበን ያነሳል። አጃታጋ አሪገ እንዳትመለከት ያረገን ያነሳል። እስኪ ይነሳል በሉ። እስኪ ድገሙና ይነሳል በሉ። አሮጌ ነገር በሉ። እስኪ ከላይ ላይ አሮጌ ነገር ከቤቴ ላይ አሮጌ ነገር ከሕይወቴ ላይ ይነሳል ይነሳል። ድገሙ ይነሳል። አሮጌ ነገር የማይጠቅም አሁን አዲስ ነገር ልትቀበል ምን ያስፈልጋል ማለት ነው? አሮጌ ነገር አጠገብ ያለ ሰው አሮጌ ነገር አስወግድ ነው በለው በለው በለው። አጠገብ ያለው ሰው አግባው 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 አሮጌ ነገር ነው። ዛሬ ካንተ ላይ ይነሳል። አዲስ ክብር ትለብሳለህ። አዲስ ቅባት ትለብሳለህ። አዲስ ኃይል ትለብሳለህ። ተናገር። አዲስ ኃይል ትለብሳለህ። አዲስ ቅባት ትለብሳለህ። አጃታ ጋር ያባሸራ ባጋር ምን አደረገው? ልብሱን የእግዚአብሔር ሰው ልብሱን ምን አደረገ? አሁን ለቆቆ አይደለም ታራታር ምን አለ? ልብስ አለ። የልመና ልብስ አለ። የታወቀ ልብስ ነው። ያን የለበሰ ሰው ችግር ውስጥ እንዳለ ይታወቃል። ያን የለበሰ ሰው አይነ ስውር እንደሆነ ይታወቃል። የሚገርማችሁ ልብሱ ራሱ መታወቂያ ነው። ዛሬ የምትታወቅበት ልብስ አለ። በሰፈር የምትታወቅበት፣ በመንደር የምትታወቅበት፣ በመስሪያ ቤት በከተማ ላይ፣ በገጠር ላይ፣ በቤተሰብ ውስጥ የምትታወቅበት መታወቂያ ነው። ልብስ አለ። ዛሬ ይቀደዳል። ወደድክም ጠላህም እግዚአብሔር ዛሬ ቀደው የምትነቀፍበት ልብስ አለ። ወደድክም ጠላህም እግዚአብሔር ዛሬ ከአንተ ላይ አውልቋል። የሚገርማችሁ ነገር ኢየሱስ እያለፈ ሰማ። ሰውየው ኢንፎርሜሽን በጣም ጎበዝ ነው። በጣም ኢንፎርሜሽን በጣም ጎበዝ ነውና ማን ነው እያለፈ ሲባል ብሎ ሲጠይቅ የዳዊት ልጅ ኢየሱስ ክርስቶስ እያለፈ ነው አለ። እሱ ከሆነማ አለና ከዛ የዳዊት ልጅ ሆይ ማረኝ እያለ መጮህ ጀመረ።
ከዛ ኢየሱስ ድምፁን ሰምቶ እስካምጡታል ኢየሱስ ጋር መጣ። ከመምጣቱ በፊት የሚገርማችሁ ልብሱን ጥሎ ተነሳ ይላል። አሜን አሜን። ዛሬ እግዚአብሔር ምስኪን እዚህ ጥል የምትሄድ ነገር አለ። አጃጃጃጃ ዛሬ ወደድክም ጠለም የሆነ ነገር እዚህ ጥለት ሄዳ ከነ ልብሱ እኮ አይደለም ሄደው ልብሱን ጥሎ አሁን ሰው ሁሉ መታወቂያ የሆነውን ልብሱ ምን አደረገ? አወለቀ። ዛሬ ወደድክም የሆነ ነገር ከላይ ላይ የሆነ ነገር እግዚአብሔር ዛሬ በኢየሱስም ከላይ ላይ ያወልቀዋል። ውሰድ በጌታ በኢየሱስ አውቆ ኢየሱስ ጋር ወጥቶ አሜን አሜን አሜን። ከዛ ኢየሱስ ማረኝ ጌታ ሆይ የዳዊት ልጅ ኢየሱስ ሆይ ማረኝ ሲል ኢየሱስ ክርስቶስ ሁለት ነገር ነው ያደረገለት። አንደኛ አይኑን ከፈተ፣ ሁለተኛ ደግሞ ዳግመኛ የእግዚአብሔር ልጅ እንደሆነ የውስጥ አይኑ ተከፈተ። አሜን ክብር ለጌታ ይሁን። አሜን። ስለዚህ የመጨረሻ ኤልሳ ልብሱን ከቀደደ በኋላ አሮጌውን ልብስ ካስወገደ በኋላ ከኤልያስ የወደቀውን መጎናጸፍ ምን አደረገ? ብድግ አድርጎ ወሰደ። አሜን አሜን። አዲሱን የጥፍ ቅባት አሜን። ዛሬ እንደዛ ነው የሚሆነው። አሜን። ለ12 ሰዎች አሜን። እኔ አሁን ብዙ ሰው ነው ያለው። ብዙ ሰው መካከል እኔ ዛሬ የሚፈልገው 12 ሰው ነው። አሜን። ከ12ቱ መካከል እኔ ነኝ ካል ይሆንላል። አሜን። ዛሬማ ወስደዋለሁ። እኔ ነኝ ወስደው በኢየሱስም ከ12ቱ መካከል አንዱ በነገራችን ሰባቱ ነው ያለው። አንዱ እኔ ራስ አንዱ ሁለተኛ ሆነ ትወስዳለህ። ሁለተኛ ሆነ አብረህ ትወስዳለህ። ሁለተኛ ሆነ አብረህ ትቀበላለህ። እጥፍ ቅባት በኢየሱስ ይወርዳል። ያ መጎናጸፊያ ሁለት እጥፍ ቅባት አሜን አሜን። ያ መጎናጸፊያ ዮርዳኖስን ኤልያስ የከፈለው የኤልያስ የአገልግሎቱ የመጨረሻ ታምራት ነው። አሜን። ለኤልሳ ግን ሁለት ቅባት ስለሆነ የመጀመሪያ ታምራት አሜን። አትልም እንዴ? ለአንድ ሰው መልእክት አለ። አሜን። ወይኔ 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 ለአንድ ሰው መልእክት አለ። አዳዳዳ አንዳንዶች የጨረሱት ምዕራፍ ለአንተ ጅማሬ ይሆናል። አሁን እኮ የሚገርምሽ ነገር የእግዚአብሔር ሰው የሚገርም ነገር ማለት ነው። አሁን ብዙ ሰው የለመደው ምንድነው? ጌታው የእንትና አይነት ቤት ሰጠኝ። እግዚአብሔር የእንትና አይነት ቤት አይሰጠኝ። እንትና G+1 ሰርቶ ከሆነ አንተ G+10 ትሰራለህ። አትፈልግም? አሜን። እሷ የምትፈልግ አይመስልም። እግዚአብሔር ከአንተና ጋር አረም የሚያወራልሽ እነሱ ተቀምጣራ ድንገት እግዚአብሔር ሌሊት ይመጣል። ወደ አእምሮን ይቀይራል። አስተሳሰብን ይቀይራል። ድንገት እግዚአብሔር ይነጥቃል። ከተለማመርክበት ከዛ ከየወሰናት እግዚአብሔር ያወጣሃል። ጩና መንበር በኢየሱስ ዛሬ ለአንድ ሰው እናገራለሁ። ገልገላ ያንተ አይደለም። እስኪ ገልገላ ያንተ አይደለም ብለህ ቤተልሔም ያንተ አይደለም ብለህ ኢያሪኮም ያንተ አይደለም ብለህ ዮርዳኖስም ያንተ አይደለም ብለህ አንድ ሰው በኢየሱስም ተሻግሮ ይሄዳል። አንድ ሰው አልፎ ይሄዳል። አንድ ሰው በኢየሱስም እግዚአብሔር ወዳለው ቦታ አልፎ ይሄዳል። ውሰድ በጌታ ወሻዳዳ አካዳባ አባ እግዚአብሔር ካንተ ጋር አሜን። ኢየሱስ ጌታ አሜን። ለጌታ ኤልታ ጨብጨባ። ሃሌሉያ ሃሌሉያ ሃሌሉያ። በእግሮቻችን እንቆም። ለ12 ሰዎች እግዚአብሔር ምልክት አደርጋለሁ ብሎኛል። አሁን ቆሙ በእግሮቻችሁ ራታ ካዲ ራባጋዲ